እሺ እንዴት ናችሁ ክቡራን? ባለፈው እዚህ አካባቢ ነበር ያቆምነው። ሪሚዲያል ማቴማቲክስ ዲስከስ እያደረግን ነበር። የቻፕተር ዋንን ሀሳቦች በደንብ አድርገን እያወራን እዚህ ሶስቱን የሊነር ኦፍ ሲስተም ኢኩዌሽን ሶልቭ የምናደርግበትን ሶስት መንገዶችን ግራ ሰብስቲቱሽን ኤሊሚኔሽኑን ብለን ፓርት ዋንን እዚህ አካባቢ ብቻ ነው ልናይ የቻልነው ማለት ነው። ከነበረን ደቂቃ ወደ 30 ደቂቃ የሚሆን ቪዲዮ ነበረና ያንን ቪዲዮ ፓርት ዋንን ያላያችሁ እዚሁ ዲስክሪፕሽን ላይ ላስቀምጥላችሁና እዩት። ቴሌግራማችንን በዞች ጆይን አድርጎ የቴሌግራም ሊንካችንን አስቀምጣለሁ። እዛ ትንሽ ሰው ነው እዛ ቴሌግራም ላይ ያለው፣ እዚህ ብዙ ነው ሰብስክራይበር፣ ግን ቴሌግራም ላይ ያው ብዙም አልነበርኩምና አሁን እንለቅላችኋለሁ፣ ቴሌግራም ላይ እንለቅላችኋለን። እና አሁን እስቲ ከዚህኛው ኤግዛምፕል ጀምሮ ይሄንን ፓርት ደግሞ በደንብ አድርገን እንግዲህ እያወራን የነበርነው ስለ ሲስተም ኦፍ ሊነር ኢኩዌሽንን እንዴት ሶልቭ ስለማድረግ ነበር እያወራን የነበረው በደንብ ማለት ነው። እዚህ ጋር አንድ ኤግዛምፕል አለ። ሶልቭ 2x ማይነስ 5y። እዚህ ጋር ዙም ላድርግላችሁ በደንብ እንዲታይ። ምንድነው የሚለው? ሶልቭ 2x ማይነስ 5y is equal to 20 ከዛን እዚህ ጋር ደግሞ ማይነስ 3x ፕላስ y is equal to 4 ባይ ሳብስቲቲዩሽን መተድ። ሶስት መተዶች አሉ። ግራፊካሊ ያለ ሰብስቲቲዩሽን እና ኤሊሚኔሽን የሚባል አለ። ይሄን ከዚህ በፊትም ተምራችሁ ሊሆን ይችላል። ምንድነው መሰላችሁ የዚህ ሐሳብ? በቃ የዋይ እና የኤክስን ቫልዩ መፈለግ ነው፣ አለቀ። ከዛን ኢኩዌሽኑ ትርጉም ያለው እንዲሆን፣ ለምሳሌ እዚህ ጋር ኤክስ ስንት ቢሆን ነው ከሁለት ጋር ተባዝቶ፣ ከዛ ደግሞ ዋይ ስንት ቢሆን ነው ከአምስት ጋር ተባዝቶ ከኤክስ ላይ ከሁለት ጋር ከተባዘው ኤክስ ላይ ተቀንሶ እንደገና አምስት ላይ ከአምስት ጋር የተባዘው ዋይ አንድ ላይ ተቀንሶ ማለት ነው ከዚህኛው ላይ ተቀንሶ በ20 የሚመጣው። እንደገና እነዚህ ተመሳሳይ ቁጥሮች ኤክስ እና ዋይ ደግሞ እዚህ መጥቶ አንዱ እንደዚህ በኔጌቲቭ 3 ተባዝቶ ከዋይ ጋር ተደምሮ 4 የሚሰጠው እንዴት ነው? ሁለቱም ተመሳሳይ። እዚህ ጋርም ከላይ ላለውም ኢኩዌሽን ከታች ላለውም አገላለጽ ተመሳሳይ መሆን አለበት። ተመሳሳይ እንዴት ነው? እነዚህን ቁጥሮች መፈለግ ነው። በቃ አለቀ ባጭሩ። መፈለግ ነው። ያው ሂሳብ ኤክስ ፈልጉ ነው አይደል አብዛኛው ነገሩ። ሶሉሽናችን ምንድነው? መጀመሪያ ከየት ነው የምንጀምረው? መጀመሪያ እስቲ ከታችኛው ኢኩዌሽን እንጀምር። እቺኛዋን እንውሰዳት። ማይነስ 3x ፕላስ y is equal to 4 ይላል አይደል? እስቲ ለዋይ ሶልቭ ብናደርግ y is equal to 4። እሺ እቺኛዋን ኔጌቲቭ 3x እስቲ ይኸውላችሁ እዚህ ጋር ዋይን ለብቻ ለማስቀረት ፈልጌ ነው። ወደዚህ እንወስዳት። ወደዚህ በኩል ስንወስዳት እዚህ ጋር ኢኳሊቲ ሳይን ስላለ ኔጌቲቭ 3x ምን ትሆናለች? ፕላስ 3x ትሆናለች ማለት ነው። ከዛስ በቃ አሁን እዚህ ጋር ጨርሰናል ማለት ነው። ዋይን ወደዚህ ብቻዋን አስቀረናት። እዚህ ጋር ኔጌቲቭ 3xን ከዚህ ወደ ሽፍት አደረግን፣ ወደፊት አመጣን። በደንብ እንዲታያችሁ ዙም ላድርግላችሁ። እዚህ ጋር ዋይን ለብቻ ለማስቀረት ወደዚህ ይሄንን ማምጣት አለብኝ። ይሄ ወደዚህ ስመጣ መደመር ነው የሚሆነው፣ እችኛው መቀነስ። ለምን? ኢኳሊቲ ሳይን ስላለ። ይሄ ያው የሂሳብ ህግ ነው። ከኢኳል ሳይን ወደዛ ሲቀይር ኔጌቲቭ የነበረው ፖዚቲቭ፣ ፖዚቲቭ የነበረው ደግሞ ኔጌቲቭ ነው የሚሆነው። እሺ ስለዚህ ዋይን ከየት ነው የመጣው እንዳትሉ፣ ያው እቺ ተገልብጣ ነው። ከዛን እቺን የዋይ ቫልዩ ላይኛው ላይ ማስገባት፣ እዚህኛው ላይ ቀላል ነው አይደል? በቃ ምንድነው ሰብስቲቲዩሽን ይላል። ሰብስቲቲዩሽን ምንድነው በአማርኛ? መተካት አይደል? መተካት። ሰብስቲቲዩት ማንን ነው የምንተካው? በዋይ ቦታ ላይ እችን ከተካን፣ አያችሁ ምን የሚባል ነገር አጠፋን? ዋይ የሚባል ነገር። ምክንያቱም እዚህ ጋር ኤክስ ነው ያለው፣ እዚህ ጋርም እሱን የሚመስል ኤክስ ፈጠርን ማለት ነው። አሁን ቀለለን። ለምን? በቃ እዚህ ጋር በደንብ ማየት እንደምትችሉት ያረኩት ነገር በጣም ቀላል ነው። እዚህ ጋር መጽሐፉ ቀላል ስቴፕ ነው መጽሐፉ የተጠቀመው፣ ምን የሚከብድ ኤግዛምፕልም አይደለም። ስለዚህ ግን እንደዚህ አይነት ኤግዛምፕሎችን አንዱን በደንብ ማወቅ ለሌላው ይጠቅማቸዋል። እና 2x minus 5y is equal to 20 ይላል። ከታች minus 3x plus y is equal to 4 ይላል። በቃ አለቀ። እችን ዋይን ለብቻ ለማስቀረት እችን ወደዚህ ያደረኩ። በቃ እዛች ጋር ያዙልኝና የቀረው ነገር ቀላል ነው። ከዛ አሁን ምንድነው ማደርገው? ሰብስቲቲዩት ማድረግ አለብኝ። እችን ያመጣዋትን የዋይ ዋጋ እዚህኛው ላይ ማስገባት አለብኝ ወስጄ። እዛ ጋር ሪፕሌስ ሳረግ ደግሞ እንዴት ነው የሚሆነው ማለት ነው? እስቲ እሺ ሎክ 2x minus 5y ይላል አይደል? 2x minus 5። እሺ አሁን ዋይ ቦታ ላይ ማንን መተካት አለብኝ? እችን ያው 4 plus 3x አይደል? ዋይ ማለት ከማጋ እኩል ነው 4 ሲደመር 3x። ጎበዞች። ከዛስ is equal to አሁን ምንድነው የሚሆነው? ይሄ 20 አይደል? 20 እንደነበረች ነው 20። ከዛ እንቀጥል 2x እሺ ማይነስ 5 ታይምስ 4 ስንት ነው የሚሆነው? በቃ እችን አስገባው ማባዛት ጀምሩ። ኔጌቲቭ 5 ሲባዛ 4
ኔጌቲቭ 20 ኔጌቲቭ እና ፖዚቲቭ ምንድን ነው የሚሆነው? ኔጌቲቭ ይሆናል። ከዛስ ኔጌቲቭ 5 ሲባዛ 3x ኔጌቲቭ 15x ስንት ይሆናል? አጠቃላይ እዚህ ኳልቶ 20 ነው። ያው 20 እንደነበረች ናት። ከዛስ እዚህ ጋር አሁን የሚመሳሰሉትን እናጠቃጋል። ከ2x ማይነስ 15x ማለት ያው 2x እችን ላይክ ተርሙን ስንሰበስብ አንድ ስቴፕ ያው ዘሎ ነው መጽሐፉ 15x ሲሆን ምንድን ነው የሚሆነው? ከ2x ላይ 15 ሁለት ብድር እያለባቸው 15 ነው። ሁለት የራሳችሁ ኖሮ 15 እዳ ሰው ቢጠይቃችሁ 13 ነው ተበድራችሁ የምሰጡት። ስለዚህ ይሄ እንደዚህ ነው የሚሆነው ማይነስ 13x ይሆናል። ከዛ ይሄ ደግሞ ማይነስ 20 አይደለ የሚሆነው እቺ ማይነስ 20 ከዚህ አውጥተን ወደፊት ብናመጣ እዚህ ጋር እዚህ ላይ ትደመርና 20 ትሆኑና 20 እና 20 40 ይሆናል። ስለዚህ አሁን ምን የሚል ነገር መጥቶልናል መሰላችሁ? ኔጌቲቭ 13x ኢዝ ኢኳል ቱ ዋት 14 የሚል ነገር መጥቶልናል። ቆይ በደንብ ልሰራላችሁ። እዚህ ጋር ትንሽ ቦታ ሰፋ ላድርግና ሎክ እዚህ ጋር አሁን ደርሰናል። ከዚህ ገብቷችኋል ብዬ አስባለሁ። እቺ 13 የመጣችው ከ2x ላይ 15x ቀንሰን፣ እዚቺ 40 ደግሞ የመጣችው እቺኛዋን ኔጌቲቭ ወደፊት እዚህ ጋር አምጥተን ደምረን ተግባብተናል። ከዛን ይኸው እንደዚህ አይነት ነገር መጣ። ምን የሚል ኔጌቲቭ 13x ኢዝ ኢኳል ቱ 40 የሚል መጣ። አሁን ምንድነው የምናደርገው? እቺንም በኔጌቲቭ 13 የኤክስን ዋጋ ለማግኘት እቺንም በኔጌቲቭ 13 ከዛ ኔጌቲቭ 13 በዚህ ሲጠፋ እቺ ኔጌቲቭ ወደ ላይ መጣ። ኤክስ ማለት ስንት ይሆናል? ኔጌቲቭ 40 13 ኦቨር 13 ይሆናል። ያው እዚህ ጋር ያለችው ማለት ነው። ያ ቀላሉ የሂሳብ ስሌት ስለሆነ ከዛስ ኤክስ ኔጌቲቭ 14 ኦቨር 13 መጣ። በቁጥር መጣለን ኤክስ። ስለዚህ ቅድም ደግሞ አምጥተን ነበር እዚህ ጋር ሰርተን የዋይን ዋጋ ዋይ ማለት 4 ሲደመር 3x ነው ብለናል። ዋይ ማለት 4 ሲደመር 3x 3x ቦታ ላይ ደግሞ ማንን ልናስገባ ነው ማለት ነው? ኔጌቲቭ 40 ኦቨር 13። እሺ ስለዚህ የምን ማለት ነው? 4 ሲደመር 3 አንቱ ኔጌቲቭ 40 ኦቨር ዋት 13። ይሄ ምንድነው የሚሆነው? ከዛ ወደ ውስጥ ስናባዛ 4 ሲባዛ ኔጌቲቭ 40 ኔጌቲቭ 3 ሲባዛ ኔጌቲቭ 40 ኔጌቲቭ 120። ከዛስ ይሄኛውስ 3 ሲባዛ 13 ደግሞ ስንት ነው የሚሆነው? ምክንያቱም ይሄ በቀላሉ ከየት ነው ከላይ ያለው ነው አይደል? እቺኛው የምታባዘው ከታች ያለው እንደነበረ ይቀመጣል። ስለዚህ ኔጌቲቭ 120 ኦቨር 13 ይሆንና ከዛ ምን አለ ደግሞ እዚህ 4 ሲደመር የሚል ነገር አለ። ሲደመር የሚለው ከቀንስ ጋር ሲሆን ማይነስ ራሱ ነው የሚሆነው። ከዛን 4 ማይነስ 120 ኦቨር 30። ይሄ ደግሞ ሚክስድ ነምበር ነው አይደል? እችን ከዚህ ጋር እናባዛለን። 4 ሲባዛ በ13 ሲቀነስ 120 እናደርጋለን። ይሄ ማለት እንዴት እንደመጣ በደንብ እንዲገባችሁ ስለፈለኩኝ ሉክ 4 ሲባዛ 13 ማለት ስንት ነው? 13 በአራት ማለት ቀላል አይደል? 4 ጊዜ 3 12 አንድ አለን። 4 ጊዜ 1 4 ከአንድ ጋር 5 52 መጣ። ከዛ 52 ሲቀነስ እሺ 120 ሲካፈል 13 ማለት ነው በሚክስድ ነምበር ይገኛው። ከዛ ያ ሲቀነስ 52 ሲቀነስ 120 ማለት ደግሞ 68 ነው የሚመጣው። ስለዚህ ኔጌቲቭ 68 ኦቨር 13 መጣልን ዋይ። አሁን ጨርሰናል። ማንንና ማንን አግኝተናል? ዋና የምንፈልገው ነገር የነበረው ኢኩዌሽን ውስጥ ኤክስን እና ዋይን ነበረ። ሁለቱንም አግኝተናቸዋል። እኔ እንደዚህ ለምንድን ነው ታዲያ ይህንን ቀላል ነገር በዚህ መልኩ በዲቴይል የሚሄደው? ምክንያቱም ብዙ ልጆች እዚህ ቻናል ላይ ያሉ ልጆች ምንድን ነው የሚሉት ማትስ ላይ ብዙም አይደለንም፣ እባክህ እንደ ማትስን ረጋ ብለህ ብታሳየን የሚል ነገር በደንብ በስልክም እየደወሉ አንዳንድ ልጆች ስለሚያወሩ ቀስ ብለን እስቲ እየቻልነውን ያህል ለምን ረጋ ብለን አንረዳም? ብዙ ማወዛገብ ይቻላል፣ ብዙ ነገር ማውራት ይቻላል። ግን ረጋ ብለን እያንዳንዷ እንዴት እንደምትመጣ ካወቅን ቢያንስ ቤዝ እያያዝን እንመጣለን ማለት ነው። ጎበዝ የሆናችሁ ልትኖሩ ትችላላችሁ ማትስ ላይ ምናምን። ለእናንተም ይህ ቪዲዮ ረጋ ብላችሁ ራሳችሁን በመዝናኛ ሰዓታችሁ ብዙ ጊዜያችሁን አታጥፉ ቪዲዮ ላይ። ሁሌ ምክሬ ነው። ኦኬ ሶስተኛው ሜተድ ኦፍ ኤሊሚኔሽን። ኤሊሚኔሽን እንዴት ነው የሚሰራው? ኤሊሚኔሽን ምን ማለት ነው? ኤሊሚኔሽን ማለት አንደኛውን ቫሪያብል ማጥፋት ነው። ኤሊሚኔት ማለት ማጥፋት ዋን ቫሪያብል ፍሮም ቦዝ ኢኩዌሽን፣ ከሁለቱ ኢኩዌሽን ለምሳሌ ኤክስን ሊሆን ይችላል ዋይን ሊሆን ይችላል። ኤሊሚኔት አድርገን በቀላሉ ውጤቱን የምናገኝበት ነው። ይሄ እንዲሁም ተመራጭ መንገድ ነው። እኔ ይመቸኛል ኤሊሚኔሽን ካልኩሌሽን ስሰራ እና ሎክ አሁን እዚህ ጋር አንድ ኤግዛምፕል አለች። እችን ኤግዛምፕል ረጋ ብለን እስቲ እንስራት። 3x minus 7y is equal to negative 14 ከዛን 5x plus 2y is equal to 45። እስቲ በኤሊሚኔሽን ስሩት። ፈተና ላይ ልትጠየቁ ትችላላችሁ። በኤሊሚኔሽን ስሩ ተብላችሁ ማለት ነው።
አገር አቀፉ ላይ ሲሆን ምንም ችግር የለም፣ ምርጫ ነው። ከዛ በሚመቻችሁ በሚቀላችሁ ጥያቄው ራሱ ይጋብዛችኋል በየትኛው እንድትሰሩ፣ በዛ መልኩ ትሰራላችሁ። ግን ፈተናዎች ላይ ኖርማሊ ግቢ ምናምን ባሉ ፈተናዎች ላይ እንደዚህ አይነት ነገር ከመጣ እንዴት እንሰራለን? እሺ እንቀጥል እስቲ። መጀመሪያ ጥያቄዋን እንጻፈው። እቺ ናት አይደል ጥያቄ እዚህ ጋር 3x - 7y የምትላ ማለት ነው። ሶ 7y -14 ሶ ይህንን እንዴት አድርገን ነው ኤሊሚኔሽን ላይ የምንሰራው? እስቲ አሁን እዚህ ጋር ኤክስን ለማጥፋት ልሞክር። ኤክስን ለማጥፋት ምንድነው ማድረግ ያለብኝ? 3 እና 5ን የሚያመሳሰላቸውን ቁጥር ነው ማግኘት ያለ። ለምሳሌ 5 እና 3ን አሁን 3ን በሁለት ባባዛ 6 ነው አይደል? እዚህ ጋርም በሁለት ደግሞ 5ን ባባዛ 10 ነው። 10 እና 6 ኤክስን ማጥፋት አልችልም። ደግሞ እነዚህ ሊጠፉ የሚችሉት ፖዚቲቭ እና ኔጌቲቭ ከሆኑ ነው። ስለዚህ አንዱን በፖዚቲቭ ነበር አንዱን በኔጌቲቭ ሊያጠፋው በሚችል ለምሳሌ ኤን በኔጌቲቭ 5 አሁን አባዛ ራንደምሊ ነው። እናንተ የሚመቻችሁን ቁጥር መምረጥ ትችላላችሁ እስከመጣላችሁ ድረስ። አሁን በኔጌቲቭ 5 ሲያባዛ ኤ ስንት ነው? 3x 3x ሲባዛ ኔጌቲቭ 5 ስንት ሆነ? ኔጌቲቭ 15x። እቺ 5 እቺን ብቻ አይደለም እሺ የምታባዘው ሁሉንም ሙሉ እስከዚህ ድረስ። ከዛስ ምንድነው የሚሆነው? እዚህ ጋር ኔጌቲቭ 15x ይመጣል። ከዛ ኔጌቲቭ 5 ታይምስ ኔጌቲቭ እና ኔጌቲቭ ሲባዛ ፖዚቲቭ ነው የሚሆነው። ከዛ ይሄ 35y ይመጣል። ምክንያቱም 5 ሲባዛ 7 35 ስለሆነ። ዘን መጨረሻ ላይ ደግሞ ኔጌቲቭ እና ኔጌቲቭ ነው። አሁንም እዚህ ከኢኳል ሳይን ቀጥሎ ያለው ሲባዛ ተመሳሳይ ነው የምታባዙት። 70 መጣ። ምክንያቱም 5 ጊዜ 14 ማለት 70 ነው። ዘን ከታች ያለውን ደግሞ በ3 አባዛን በፖዚቲቭ ምክንያቱም እቺኛዋ በኔጌቲቭ ተባዛ 15 ከመጣች ይሄ ፖዚቲቭ 15 መምጣት ስላለበት አምስትን ደግሞ በስንት ብናባዛ ነው 15 የሚመጣን? በ3 ብናባዛ ነው። ስለዚህ 3 ሲባዛ 5x 15x መጣ። ከዛ እቺ 3 እቺን ስታባዛ 6 ትሆናለች። 6y ከዛ 3 ጊዜ 45 ማለት ደግሞ 135 ነው። እሺ ጥሩ። አሁን ምን ተፈጠረ ከዚህ በኋላ? አሁን ምንድነው የሚፈጠረው? እዚህ ጋር በኤሊሚኔሽን እንግዲህ ኔጌቲቭ 15x እና 15x ተፈጥሮልናል። ዘን ይሄው ጠፋ ይሄኛው። አሁን ምንድነው የቀረን? ሁለቱን መደመር ነው። ቁልቁል አለቀ። 35 ሲደመር 6 ስንት ነው? 41። 70 ሲደመር 135 205። ስለዚህ 41y ማለት ስንት ነው? 205 መጣልን ማለት ነው። አሁን ቀለለ። ምክንያቱም 41y ማለት 205 ማለት ምንድነው? y ማለት 205 ሲካፈል ለ41 ይኸው እዚህ ጋር እንደምታዩት። ስለዚህ ዋይን አገኘን። ዋይን ካገኘን ደግሞ ኤክስን ሄደን አስገብተን መተካት ነው። በቃ አለቀ። ዋይ ይሄ ከሆነ ኤክስ ላይ እዚህ ጋር ደስ ባላችሁ ወይ ከታችኛው ወይ ከላይኛው አስገብታችሁ ማግኘት ነው ማለት ነው የሚጠበቅባችሁ። ሶ ይሄ ኤሊሚኔሽን የሚባለው ነው። ሰብስቲቲዩሽን ላይ አንድ ኤግዛምፕል ነው ያየነው። ኤሊሚኔሽን ላይም አንድ ኤግዛምፕል አይተናል ማለት ነው። እዚህ ጋር ኖት አለ። ምንድነው የሚለው? ኮንሲደር ዘ ጀነራል ሲስተም ኦፍ ሊኒየር ኢኩዌሽን። ሊኒየር ኢኩዌሽን የሚባለው አይደል በዚህ አይነት መልኩ አይደል a1 x ማንኛውም ቁጥር b1 እነዚህ ኮንስታንቶች ናቸው። c1 የሆነ ቁጥር ነው አይደል? እነዚህ ኮኤፊሺየንቶች ናቸው፣ እነዚህ ኮንስታንቶች ናቸው። ከዛ በዚህ መልኩ ይመጣል። ከዛ a1 እና a2ን ለአካፍለን ማለት ነው b1 እና b2 c1 c2 እንደዚህ ሲከፋፈሉ እኩል ከሆኑ ለምሳሌ ይሄ ለዚህ ሲካፈል እኩል ከሆነ ይሄ ለዚህ ሲካፈል እኩል ከሆነ ይሄ ለዚህ ሲካፈል እኩል ከሆነ ሲስተሙ በጣም ብዙ ሶሉሽን ነው፣ ብዙ መልስ ነው ያለው። ስለዚህ ዘ ሲስተም ኢዝ ኮልድ ዲፔንደንት ይባላል። በጣም ብዙ ሶሉሽን ያለው ሲስተም ምን ተብሎ ይጠራል? ዲፔንደንት። ለምሳሌ ፈተና ላይ እንዴት ሊመጣ ይችላል? ይሄ አንድ ሲስተም ኦፍ ኢኩዌሽን ይሰጥና ዲፔንደንት ነው አይደለም የሚለውን ነገር ይጠይቃቸዋል ማለት ነው። ዘ ግራፍስ ኦቨርላፕ። በዚህ ጊዜ ግራፉ በጣም ብዙ ሶሉሽን ስላለው ኦቨርላፕ ይሆናል። ኬስ ቱ ላይ ደግሞ እነዚህ ኤ1 እና ኤ2 ሲከፋፈሉ ማለት ነው ኤ1 ለ2 አካፍለን ቢ1 ለቢ2 አካፍለን የምናገኘው ዋጋ እኩል ሆኖ ግን ከእነዚህ የነዚህ የተለያየ ከሆነስ በዚህን ጊዜ ሲስተሙ ምንም ሶሉሽን የለውም ማለት ነው። በዚህን ጊዜ ሲስተሙ ምን ተብሎ ይጠራል? ኢንኮንሲስተንት። ኢንኮንሲስተንት ማለት ኖ ሶሉሽን፣ ምንም ሶሉሽን የለውም፣ መልስ የለውም ማለት ነው። ግራፉ ደግሞ የሱ ፓራለል ነው ወይም ደግሞ እንደዚህ ትይዩ ይሆናል ማለት ነው ላይኖቹ። ሶስተኛ ደግሞ ኤ1 ከኤ2 ደግሞ ሚለይ ከሆነ ዋን ሶሉሽን ወይም ዩኒክ ሶሉሽን ይኖረዋል። ስለዚህ ይሄ ደግሞ ኢንዲፔንደንት ይባላል። ዲፔንደንት የሚባለው ብዙ ሶሉሽን ሲኖር ነው። ኢንኮንሲስተንት የሚባለው ምንም ሶሉሽን ሳይኖር ሲቀር ነው። ኢንዲፔንደንት የሚባለው ደግሞ አንድ ሲኖረው ነው ማለት ነው። ሌላኛው ሲስተም ኦፍ ኢኩዌሽን ወርድ ፕሮብሌሞች አሉ። ወርድ ፕሮብሌሞችን ማለት ይሄ ለሌላም ነገር በነገራችን ላይ ይጠቅማቸዋል። የቃል ጥያቄዎችን፣ ደረቅ ጥያቄዎችን ግቢ ውስጥ በጣም የሚዘወተረው ብዙ ጊዜ ደረቅ ጥያቄ ነው።
እና እዚህ ጋር ጥሩ ቲፕ አስቀምጧል። ይህንን ሪሚዲያል ሞጁል ያዘጋጁ ሰዎች በጣም አሪፍ ቲፕ አስቀምጧል ለልጆች። ይህንን ጠቅሰዋል። ይህ ማትስ ላይ ዲፓርትመንት ላይ ምናምን የምንማራቸው ነገሮች ናቸው። ምንድነው ያሉት? አንደኛ ሲስተም ኦፍ ኢኩዌሽንን በወርድ ፕሮብለም ይመጣል። በጣም ይሄ ፊዚክስ እና ማትስ ላይ ማይቀር ነው የወርድ ፕሮብለም ወይም ደግሞ የቃል ጥያቄ። እዚህ ጋር መጀመሪያ ፕሮብለሙን በአግባቡ ማንበብ እና ኢምፖርታንት ኢንፎርሜሽኖችን አይደንቲፋይ ማድረግ፣ ከዛ ቫሪያብሎችን በኤክስ እና ዋይ መልክ መግለጽ፣ ሶስተኛው ደግሞ ራይት ሲስተም ኢንቱ ኢኩዌሽንስ ከሁለት ኢኩዌሽን ባልበለጠ መጽሐፍ፣ ከዛ ሶሉሽን መተድ ያው ከኢኩዌሽኑ ቤዝድ ኦን ወይም ደግሞ ኢኩዌሽኑ ምን አይነት ሶሉሽን ያስፈልጋል የሚለውን አይተን ዲሳይድ አድርገን ቤስት መተድን መርጠን ግራፍ ሊሆን ይችላል፣ ሳብስቲቱሽን፣ ኤሊሚኔሽን፣ ከዛ መጨረሻ ላይ ነው መልሶ የምንመልሰው። አሁን ለምሳሌ እዚህ ጋር ኤግዛምፕል ተሰጥቷል። ምን ይላል ኤግዛምፕላችን? the length of rectangle is equal to triple the width። ሌንግዛችን ማለት ሌንግዝ is equal to 3 times width ነው። ይሄ በቃ ግልጽ ነው። ለምን ትሪፕል ማለት 3 ማለት ነው። በቃ በቁጥር በቫሪያብል ስንገልጽ ማለት ነው። which system of equation can be used to find the dimension of the rectangle if the perimeter is 86 centimeters ይላል። የትኛው ሲስተም ነው አሁን ሊገለጽ አሁን የሚችለው ማለት ነው። ስለዚህ ፐርሜተራችን ማለት ደግሞ አሁን ሬክታንግል ማለት እንደዚህ ነው አይደለ? ይሄ ሌንግዝ ነው። እዚህ ጋር ዊድዝ አለ፣ እዚህ ጋር ዊድዝ አለ፣ እዚህ ጋርም ሌንግዝ አለ። ፐርሜትር ማለት ዙሪያ ማለት ነው። ሌንግዝ ፕላስ ዊድዝ ፕላስ ሌንግዝ ፕላስ ዊድዝ ነው የሚሆነው። ይሄ ማለት ደግሞ ፎርሙላው እንዴት ነው? ቱ ኢንቱ ምክንያቱም ሁለት ሌንግዝ ስለሆነ ቱ ኢንቱ ሌንግዝ ፕላስ ዊድዝ። ስለዚህ እቺኛው የመጣችው ቱ ኢንቱ ሌንግዝ ፕላስ ዊድዝ ማለት የሬክታንግሉ ፐርሜትር ፎርሙላ ናት። ስለዚህ ፐርሜትር በምለው ብቻ ምን ተካ? ይሄንን ነገር ተካ ማለት ነው። አያችሁ? ፐርሜትር በምትለው ቃል ብቻ ከሆነ ፐርሜትር እንደዚህ እንደሚመጣ አሁን ለማያውቅ ሰው ግራ ነው የሚገባው። ከየት ነው የመጣው ይባላል። ስለዚህ ፐርሜትር በዚሁ አጋጣሚ እንዴት ነው የሚመጣው? ሉክ ያው በደንብ ድጋሚ ልስራላችሁ። እቺ ሌንግዝ ናት፣ እቺኛውም ሌንግዝ ነው የምትሆነው። ኦብቪየስሊ እቺ ከላይ ያለችው እዚህ ጋርም ደግሞ ዊድዝ ነው፣ እዚህ ጋርም ዊድዝ ነው። ይሄና ይሄ ተመሳሳይ ናቸው። ኦኬ ተመሳሳይ ናቸው። እዚህ ጋር ሌንግዝ ነው የሚሆነው። ሶ አሁን ፐርሜትር ማለት እቺኛዋን ሌንግዝ ሲደመር እቺኛዋን ዊድዝ ሲደመር እቺኛዋ ሌንግዝ ሲደመር ከዛ ይሄኛው ዊድዝ ከዛ አንድ ላይ ፐርሜትር is equal to 2 ኢንቱ ሌንግዝ አይደል? ሌንግዝ እና ሌንግዝ ሲደመር 2 ኢንቱ ዊድዝ አይደል? ዘን ከዛ ፐርሜትር ማለት ፐርሜትር is equal to 2 ኢንቱ ሁለትን የጋራ እናወጣና ሌንግዝ ፕላስ ዊድዝ ይሆናል። ስለዚህ በዚህ መልኩ ኢኩዌሽኑን ሰራችሁት ማለት ነው። ሁለተኛ አንድ ጥያቄ አለ። ፋጡማስ ሾፕ ሴልስ ኦሬንጅ ፎር 10 ብር። የፋጡማ በሱቋ ኦሬንጅ ስንት ነው የሚሸጠው? እዛ 10 ብር፣ ባናና በ5 ብር። ዲዩሪንግ ናይት ምሽት ላይ ሺ ሶልድ 8 ሞር ሳንዴስ ማለት እነዚህ በስትሮበሪ የሚሰሩ አይስክሬሞች ማለት ነው። ዛን ባናና ስፕሊት 8 ተጨማሪ ማለት ነው። ይሄ ማለት በአዲሽን ነው። ሞር ከተባለ አዲሽን ነው የሚሆነው፣ መደመር ነው የሚሆነው። እና ዛን ባናና ስፕሊት ከሙዝ ይልቅ በዛ ተሰራ ማለት ነው። ማለት ሺ ሶልድ 8 ሞር ሳንዴስ ማለት በባናና የተሰሩትን ከባናና የተሰሩት ይልቅ 8 ተጨማሪ እንትኖችን ሸጠ ይችላል። ኤንድ ሜድ ዋት 185 ብር። ስለዚህ ይሄ የሳንዴው ዋጋ ወይም ደግሞ የዚህ አይስክሬሙ ዋጋ በባናናው ላይ በስንት ነው የሚበልጠው? ባናናው የተሸጠበት ተጨምሮ የሱን 8 ማለት። ስለዚህ እሱን እንደምራ የባናናውን ሲደመር 8 ከዛ እዚህ ጋር 10s አይደለ? አንዱን ኦሬንጅ በስንት ነው የሚሸጠው? በ10። ስለዚህ 10s ፕላስ 5 ባናናውን በ5 አይደል? 5 ባናና አጠቃላይ በቀኑ የተሸጠውን ደግሞ እዚህ ጋር አስቀመጠ። አሁን ኢኩዌሽን ተሰርቷል። ይሄ ግራ ሊገባችሁ ይችላል፣ ግን በደንብ ነገሮችን ተረዱ። እስቲ ምንድነው እያለ ያለው ሐሳቡን መረዳት። ምክንያቱም ይላል እዚህ መጀመሪያ ላይ ሪድ ዘ ፕሮብለም ኬርፉሊ፣ መጀመሪያ ፕሮብለሙን በደንብ አንብቡት ነው የሚለው። ከዛ በኋላ ነው የሚሰራው። እና ልጆች እንደዚህ አይነት ኢኩዌሽን ለምሳሌ እንዴት ሊመጣ ይችላል መሰላችሁ? ፈተና ላይ አንዱን ያነሳና አንዱን ችግር አንስቶት አሁን ይሄን ፕሮብለም ያመጣና የትኛው ኢኩዌሽን ቤስት ዲስክራይብ ያደርጋል ብሎ ኢኩዌሽኖቹን ምርጫ ላይ ዘረዝርላቸዋል። ስለዚህ እናንተ ኢኩዌሽኑ መጀመሪያ በወረቀታችሁ ላይ ሰርታችሁ ከዛ ነው ዲሳይድ ማድረግ ያለባችሁ ማለት ነው።
ሶስተኛው እዚህ ጋር ደግሞ ምንድነው የሚለው a collection of 105 coins consists of 1.00 cents and 5 cents 5.00 cents ያው 5 ማለት ነው if the total value is 205 cents find the number of coins of each denomination in the collection ይላል። ምን ይላል? collection of 105 ኮይኖች አሉ consists of በውስጣቸው ደግሞ አንዳንድ ሴንት እና 5 ሴንት ያላቸው ቶታል ቫልዩ 205 ሴንት ከሆነ ኮይኖቹን ፈልጉ ነው የሚለው። ስለዚህ ያው ኮይኖቹን ኤክስ ፕላስ ዋይ ብለን መጀመሪያ 105 አለን ኮሌክሽን ኦፍ ኮይኖችን ማለት ነው። ከዛ ኤክስ ፕላስ 5 ማለት ደግሞ አንዳንድ እና አንዳንድ ማለት ያው እዚህ ጋር በውስጥ አዋቂነት አንድ አለ፣ ምንም ጥርጥር የለም። ከዛ 5 ሴንትስ አጠቃላይ ቶታሉ ደግሞ 205 ይመጣል። በቃ እንዴት እንዳገናኘው ማለት ነው። ሶ በዚህ መልኩ ነው ሊነር ኦፍ ሲስተም ኢኩዌሽን ላይ ነገሮችን በወርድ ፕሮግራም ያሉትን ወደ ኢኩዌሽን የምንቀይረው ማለት ነው። እዚህ ጋርም አሁን በጣም ደግሞ ከፍ ያለ እንትን አለ፣ አሁን ረዘም ያለ ፓራግራፍ እንትን ጽሁፍ አለ። ምን ይላል? ማርቻንት ፓይድ 48000 ብር ፎር ሳም ድረስ ኤንድ ሹዝ። አንድ ነጋዴ 48000 ብር ለድረስና ለልብሶችና ለጫማዎች ከፈለ ፓይድ። ከዛን ሂ ፔድ 400 ብር ፎር ኢች ድረስ፣ ለእያንዳንዱ ደግሞ 400 ከፈለ። ይህ ማለት 400 ምን የሚሆን ነው ማለት ነው? የሚባዛ ነው። ኤንድ 1000 ብር ፎር ኢች ፔር ኦፍ ሹዝ፣ ለአንዳንድ ጥንድ ጫማዎች ደግሞ 1000 ብር ከፈለ። ሂ ሶልድ ዘ ድረስ አት ፕሮፊት ኦፍ 20%፣ ልብሶቹን በ20% ትርፍ ሸጠ። ሹዝ አት ፕሮፊት ኦፍ 15፣ ጫማዎቹን በ50% ጥቅም ወይም ደግሞ ትርፍ ሸጠ። if his total profit was 18000 ብር how many dress and shoes did he buy ይላል። ይሄንን ለማግኘት መጀመሪያ 400 ዋት ዲ 400 ዲ ማለት ነው 400 ሲባዛ 400 ብርን ለማን ነው? ለእያንዳንዱ ድረስ ነው፣ ለልብስ ነው። ከዛ ደግሞ 1000 ደግሞ ለሹዝ ነው። ስለዚህ አጠቃላይ እሱ ያወጣው ብር 400 ለአንድ ጫማ፣ 1000 ለአንድ ልብስ። ከዛ አጠቃላይ ያወጣው ብር ደግሞ 48000። ይሄ አንድ ኢኩዌሽን ነው። ከዛ ከ400 20% አይደለ? ከ400 ድረስ ላይ 20% ትርፍ፣ ከ1000 ልብስ ላይ ጫማው ላይ ደግሞ በ1000 ከተገዛው ጫማ ላይ ደግሞ 50% ትርፍ፣ አጠቃላይ ያገኘው ደግሞ 18000። አይታችኋል እንዴት እንደሰራ? በቃ ከዛ በኋላ እዚህ ጋር 20 ምክንያቱም ይሄ 20% ማለት ይሄ እንዴት መሰላችሁ? እነዚህ የመጡት አሁን 400 ሲባዛ 20% ማለት ነው 20 መቶኛ ማለት ነው አይደል? ይሄ ማለት እቺ በዚህ ነው የምትጠፋው። 4 ሲባዛ በ20 ስንት ነው? 80 ነው የሚመጣው። 50 ማለት ነው 50% ማለት 50 አንድ መቶኛ ነው። በ1000 ስናባዛ እዚህ ጋር 2 0 በዚህ ጠፍቶ 10 ሲባዛ በ50 500 ነው የሚሆነው። ከዛ እንደዚህ መጣ ማለት። ስለዚህ በቆንጆ ሁኔታ ኢኩዌሽኑ በዚህ ይሰራል። ሶ ኢኩዌሽኖችን እዚህ ጋር ስትሰሩ አትርሱ። ሲስተም ኦፍ እኔ እዚህ ጋር ለምንድን ነው ፎከስ ማድረገው? ሲስተም ኦፍ ኢኩዌሽን ጋር በተገናኘ በጣም ጥያቄዎችን በጣም በቀላሉ ሸዋጅ አድርጎ ማውጣት ይቻላል። ከዚህ አንጻር እንዳትበሉ ደጋ ብላችሁ እነዚህ ነገሮች እወቁ። እቺ ቪዲዮ ቢያንስ አሁን ሂሳብ እስቲ እየከበደ ነው ቀስ በል ምናምን ያላችሁኝ ልጆች ለእናንተም እስቲ ኮሜንት ላይ አሁንም ሀሳባችሁን አጋሩን። ቴሌግራም ቻናላችንን እስቲ ጆይን አድርጉ። ጥቂት ሰው ነው እዛ ያለው፣ ለምን እንደሆነ አላቅም። ብዙ ነን እዚህ ኦልሞስት ፋሚሊ ወደ 60 ምናምን ሺህ ደርሰናል። ግን ቴሌግራም ላይ ብዙም አይደላችሁም እና እስቲ ገብታችሁ እዛ ነገሮችን ሼር እንደራረግ። ትንሽዬ ነገሮችን ነው እዚህ ጋር ያነሳሁት። በዲቴል ደግሞ ቀጣይም ፓርት 3 ቪዲዮ ሰራላችኋለሁ። ቪዲዮ እየረዘመ ስለሆነ ሲረዝም ደግሞ ኤዲት ለማድረግ ምናምን አስጨናቂ ስለሚሆን ነው እና ከዛ አንጻር ይሁት። ለዛሬ በዚህ ይብቃንና ቀጣይ ከዚህ እችን ሆምወርክ ሞክሯት። እዚህ ጋር ቀለል ያለው ሆምወርክ አለ። ሲስተም ኦፍ ሊነር ኢንኢኳሊቲ ከሚለው ከ1.4 ጀምሮ ደግሞ ሰፋ ባለ መልክ ይሄን ረጋ ብለን ደግሞ በቀጣይ ቪዲዮ እናያለን ማለት ነው። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ላይክ አድርጉ ይሄንን ቪዲዮ። መልካም ጊዜ